በቀሉ አንቺ እዛ ሳር ውስጥ ተርመጥመጪ፣ እኛ ሞተር እየነዳን ነው። A few moments later አበሻ እንግዲህ ውድድሩም ይሆን አይመስለኝም። ትናንትና ያው ፋስ በደንብ አመልጦኝ ቂጤ አካባቢ ተሰንጥቋል፣ እንደምታዩት ታሽጓል እና ውድድሩም ይሆን አይመስለኝም። ዱአ አድርጉልኝ ብቻ። ውድድሩ ግን ይሆን ነገር አይመስለኝም። ዱአ አድርጉልኝ። አቢብ ምሳል ጋብዝ። እሺ ደስ ይለኛል። ስማ ምሳል ጋብዝ። አብረን ችግር የለውም። አጥና አቡሌንም ይዘው ነው ሁላችሁም አቢብ ፌስታሉን ሁሉንም ይዛችሁ ነው። ምንድነው ሁላችንም ነው የምንበለው። እኔ ማለት እነሱ ማለት እኔ ነኝ። እኔ አንተ ብቻ እንዴት ጋብዘህ እኔ መቶ ጂንኮን እነሱ ከጓደኞች አበልጭ ምሽ ድጋሚ አጠገቤ እንዳትደርስ። አንተ ግን ስንት ሰዓት ነው የምተኛው? እኔ ሌሊት 10 ሰዓት ነው የምተኛው እንዴ። ከዛ ስንት ሰዓት ነው የምትነሳው? ከዛ 11 ሰዓት እነሳለሁ። እንዴት አንድ ሰዓት ብቻ ተኝተህ ጤነኛ ትሆናለህ? አረ በጣም ጤነኛ ነኝ። እንዴት አንተ የምታስበው ይችላል? ከዚህ በላይ እንዴት ጤነኛ ነኝ? አንድ ሰዓት ብቻ አረፍኩ። መጣሁ ዛሬ ብለይት ባለን ይመጣክ ምከረኝ ህይወቴ ከብድር ሸጣት ብያለሁ። ምከረኝ እስኪ እንዴት ነው የዚህ ባለ ሀብት የሆንከው? በባንክ ውስጥ ብዙ ብር ያስቀመጥከው በምንድን ነው? ደጀኔ እውነት ስሚያለሽ በመማርሽ አሁን እንግዲህ ምን መሰለሽ ከትንሽ ተነስተን እዚህ ደረስ ነው። እኛ ከትልቅ ነው የተነሳ አንተ አትወይ አይደለም ከትንሽ ነው። ቆይ አዳምጪ፣ ተመከሪ፣ ተዘከሪ በደንብ። አሁን ምንድነው ማድረግ ያለብሽ አንቺ? ከትንሽ ተነስተሽ ወደ ከፍ ያለው ደረጃ እሺ እናንተን እኮ ነው። አንተስ በመጀመሪያ ስትጀምር ተበድረህ አይደለም ስራ የጀመርከው? ደጀኔ በትንሽ ከታረቀ ተበድረህ ብያለሁ እና ትንሽ 50 ሺህ አበድረኝ። ስራ የጀመረኝ ሰላጣ የጀመረኝ ቲማቲም የጨራርሽ ብድሬን እከፍላለሁ። ደጀኔ ከልመና ይሻላል እና 10 ብር 20 ብር ያልኩት ትንሽ ይሻላል። ዞረሽ እዛ ብድር ገንዘብ ሄጄ ጊዜ ደጀኔ ርብቃ በጨረሻ ይሆን ርብቃ ወይ አቤት ምን ሆነሽ ነው? ጥሎኝ ሄደ እኮ እነሱ ላይ መለስ ማለት አስካልዋ ጥሎኝ ሄደ። በቃ ለበጨረሻ ባልሽ ነው ወይ ባለ ወሪድዋ ማነው ጥለሽ ሄደ ታዲያ? ኑራው አስካልዋ ምንድነው? ምን ሆነ? ከጥፍር ጋር ተጣላን እባክህ። አንተ መች ነው የምትገባ? መስዋዕትነት ይፈልጋል ፍቅር፣ ትዕግስት ይፈልጋል ፍቅር። ምን ሆነ ነው? እሷ እኮ ናት መግባ ማትረዳ ከሆነ ለምን አትለ ሄሎ ሰላም አልክ ፍቅር፣ እንዴት ነህ? ምንድነው ስልክ አታነሽ? አዎ በእናትህ ትንሽ እናቴ ሆስፒታል ገባ። ምንድነው? አንድ ማይሆን ከሆነ በቃ አትናገር አልፈልግም ይባላል እኮ። ኧረ ፍቅር ሰው የመረዳት አቅም አለኝ እንትን አይደል? ታዲያ እንደዚህ የለም እኔ ሆስፒታል አጥቼ። እሺ ይቅርታ ካልሆነ አንተ ጋር በይ መልካሙን አባ። እሺ ምንድነው? መስዋዕትነት መድኃኒዓለም አባቴ ሆይ አንተ አቤት ይህ ሁሉ ውበት አንተ ልጅክ ነው የምትዘራው ማለት? አይ እውነት ነው የምልህ ወንድሜ፣ ፈጣሪ አንተን ሲሰራ አንድ አመት ነው የፈጀበት። ይሄ እኮ ፍርጥ እኮ ለበቃ። ኧረ አመሰግናለሁ። እና ወዴት ነው የምትሄደው? ላንጃ በሬ ምን ፈለግሽ ደግሞ? ይሄ ሁሉ ሙገሳ እና በጥሽ ነው እንዴ? ነው አይሽ ድሮማ ታውቀኛለህ አንተ። በቃ ባለ ሀብትም ባለ መልክም እንደሆንክ ማለት ድሮም ቆሌ ማነገረኛለህ። ዝም ብለው ስታምር ኑሮ ወንድሜ። አሜን። በአመት አመት ውበት ይጨምርልህ። አሜን። ድሮም ሸበላ ነህ። ሸበላ ያርገህ በቃ። አሜን። እንዴት ነሽ? ትራይኖ በዚህ ሰዓት በረከት ሰይጣን ጥፉን በሚቆርጥበት ሰዓት መጣ። ደግሞ ምን ልትለኝ ነው? ምንድን ነው? ስሚ እስከ ዛሬ ያጠፋሽኝ፣ የሰደብሽኝን፣ የተናገርሽኝን፣ የመታሽኝን ይቅርታ እንድትጠይቂኝ እፈልጋለሁ። በረታው ልበልህ ይቅርታ? ይኸውልሽ ይቅርታ የምትይኝ እኮ በሆነ ነገር ነው አውቃለሁ። በምንድን ነው እባክህ ወንድሜ? ይቅርታ የምር በስነ ስርዓት ይቅርታ። በጣም ነው የምወድህ። በቃ ይቅርታ አድርግልኝ። እጄን ሳም ሳሚ፣ በደንብ ሳም። ትወጂኛለሽ? እቺን 50 ብር ትፈልጊያለሽ? ለ50 ብሯ ብለሽ ነው ወይስ ኖርማል ትወጂኛለሽ? እወዳለሁ። በቃ እቺ 50 ብር ማርያምን የውሃ መልስ ነች። እስቲ ማርያምን በል። እግዚአብሔርን የማየ መልስ ነው። ድሮስ እኔ ደሃ ከካማመኔ እንዴ ላለ ገንዘብ አይደል እወዳለሁ ያልኩ አላልሽም እንዴ?
የሳምኩ አሁን ዳሲት ግሽልጥ አርግ ምራቅሻ ሲዶ ነው ይገሽላል ጠይ ሲያረበ ሚካኤል አንቺ ግን ምን አይነት ጨካኝ ክፉ ነሽ? ወንድምሽ እኮ ነኝ። ዘርበል ከተግቤ አረ ውሻ ይላስህ አንድ ጋሽ ማን ነግሮ ነው የመጣው? አፈር አባ ብላ አንተ ወራዳ ፈርታ ምን አርገህ ነው ጋሽ እናት ተጽማታንሶ ትዝር ቤት አርብዳ ምን አባ አርገህ ነው? ምንድነው ራሶታ መዶሻ ጊዜ ስታረገብኝ ለሰባተኛ ጊዜ መዶሻ አይደል ይፈልጊ ነው እንዴ? አንተ ልጅ ይሰርካል ዝም በል ልጅ አጣጣ ከተባጣዛ ወራዳ አሳይኝ መዶሻ ራስ ጋር አይደል እንከፈልም ከሆነ ከፍዬ ትወጣለህ። አፈር ብላ ከፈላቸው እንዳረጉ በኪሶስ አንተ ተፈታኝ ነህ። ጫልቱ እንደምን ነሽ? አንቺስ ልጄ እኮ ዝም በል 12ኛ ክፍል ነው ሊፈተን። እኔም እኮ እያጠና ነው አሁን ቤት ቁጭ ብዬ 600 ደፍኖ ታያለሽ ካንቺ ልጅ በልጣ አይደል? እንደውም አልፈሃል መሰለኝ። አልተፈተንም ገና ፈተና አልደረሰም እንዴ ነው? አጥና በቃ እሺ፣ ጀምር አሁን። እሺ ጀምር። ሰላም ነው ማዘር? ምንድነው አለን። ምንድነው? እኔ አሁን ከውጭ ሀገር ተምሬ የመጣው ፕሮፌሽናል ላማኝ ነኝ። ፒኤችዲ ዲኤችዲ አለኝ እና ከርሶ የሚጠበቀው እንግዲህ ይሄንን ስራ ለማስቀጠል 4 አይን ያለው አንድ እንጀራ እና ደግሞ የዳክዬ እንቁላል በፈስተረ ባልቆ የሚመጣውን የዶሮ ወጥ ማቅረብ ብቻ ነው። ደግሞ እንደዚህ አይነት ጀመርሽ? ምን ማለት ነው? እንደዚህ አይነት ልመና የለኝም ይበሉ ሲፈልጉ ማዘር ስሬና ያንቆሽብኝ። እኔ እኮ ከስንት ሀገር ተምሬ ከቻቻማ የሚባለው ሀገር ተምሬ ነው የመጣሁት። ምን ማለት ነው? አሁን እንዲህ ማንቆሽሽ ምን ማለት ነው? ለውሻ ነው እንዴ? እንደዚህ ደግሞ ጀመርሽ? እንደዚህ ጀመርሽ አይደለም። ምን ሰራተኛ አልሆነልሽም? ምን ባለፈው በሰራተኛ ወጣ አልሆነልኝ። አሁን በለማኝ ነው። እሰይ ደጋርኩ። እኔ የለኝም ለእንደዚህ አይነት ጥጋበኛ አልሰጥም። የለኝም ይበሉ ሲፈልጉ አይላችሁ። እኔ መለመን አሁን እርቦሽ ከሆነ ታስታውቂያለሽ። ፊዚሽ ተጠግሮራ አሁን በልተን እንምጣ አስፈልጉ እና አብረን እንለምን። እስከዚህ ለማኝ ደግሞ ያንቻንሶ ሀበሻ እንዲህ ነው። ሀበሻ እንዲህ ያደርጋችኋል። አንድ ላይ እንስራ ስትባሉ አትወዱ በጣም ነው የምትጠሉት። አመዳም አልቀረቡት በዛ ነው መንገድ አስረሱኝ ችጋሮት ናኑ ይላል። ስሚኛ አምሮ በህይወትሽ ደስተኛ ነሽ? አይደለም። ለምን? ገንዘብ ስለሌለ። አንቺ በዚህ እድሜሽ እኮ እግዚአብሔርን ወጥረሽ መማር ነው እንጂ ያለብሽ ስለ ገንዘብ መጨነቅ የለብሽም። ወጥሮ ለመማር ውጥራ ያለ ምግብና የፋፋ ምግብ መመገብ አለብኝ፣ ፕሮቲን ያለ። ኧረ በሚካኤል አንቺ አመስግኚ። ዋናው ጤና እኮ ነው። ከእግዚአብሔር ጋር ተቀሳስረኝ እሺ። አሁን ሂድና በጤና ሰንችፕስ ዋፈር 5 ሊትር ዘይት ገዝተና። አንቺ ምን ጎሎብሽ ነው አንቺ እንደዚህ የምታማሪው? አንተ በረከት ቆይ ሽሮ ስለሚታሰርልኝ አሁን ትምህርት ቤት ራሱ ጎንበስ ስል ዝርት አይደለ እንደ የሚለው እንደ ጤፍ እንትኑ ፎሩ። አይ አመስግኝ ናኑ አመስግኝ። እሺ አንተስ ደስተኛ ነህ? እኔ በቤት እግዚአብሔር ይመስገን ደስተኛ ነኝ፣ ጤና ስላለኝ። አሳክሰኝ ወደዛ ዞር በልልኝ። ይሳክሰኛል እንዴ? ዞር በል። ኧረ በሚካኤል በእሺ ደህና ደሪ ተውሎ እንዳነከው ነው ያብን። እሺ ኒያብን እንዳነከው በእኔ እንዴ ኒያብ ነው እንዴ? ገባ ነው። አቤት ምን ታስሆንኝ? ወዴት ነው የገባሽው? አዲስ አበባ ስማ እና ባልሽሳ የምን ባል ባላለሽ እኮ ዋይ ከሰውን አቤት እሱማ ክፍለ ሀገር እንጂ አዲስ አበባ መች ባል ሆነ። ወንዶች ግን መለመን አቆመዋል። ጌታ ሂድ ሲሏቸው እዛ ነው የሚቀሩት። ጊዜ የለንማ እንዴ! ምን ይላል ፈረንጅ መሰላችሁ? ኢንስቴድ ኦፍ ቼዚንግ በተርፍላይስ ቢውልድ ጋርቤጅ ይላል። ምን ማለት ፈልጎ ነው? ወፋን ከማሯሯጥ ለእናትህ ሄደ ቀይ ሽንኩርት ግዛ ማለት። ይኸውላችሁ አሁን እኛ ጊዜያችንን አላማችንን የምናሳካበት ጊዜ ነው እንጂ እናንተን የምናሯሯጡበት ጊዜ አይደለም። የወንዶች ዋና ጠቅላይ ሚኒስትርና ዋና ጽሕፈት ቤት አመሰግናለሁ። ዋ በጣም ቆንጆ አድርጎታል መኪኔን። ፈረፋንጓን ይሄ ምንድነው አባቴ? አትጨቃጨቅ። ደክሞን እኮ በፀሐይ እንደ እየሰራን ያለ። ሶሪ በቃ እኔ ባለሙያ እንደኔ ራሴ ጸጥ። ማታ ነው የገባሁት ከ16 ዓመት በኋላ። ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝ። እና ይኸውልህ ያዛት እስቲ ቲፕ ትሆንሃለች። ስራውን ለማስጀመር ያህል ነው። ዶላር ምን ዛሬውን አላውቅም። አንተ የማይጎዳህን ውሰድ።
ዶላር? አዎ ስራውን ለማስጀመር ነው። ይሄ የአሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያስ። ይሄ እዚህ ኢትዮጵያ ውስጥ 4 ቡና ያጠጣሃል። አንተ ማይጎዳ የትኛው ነው? አይ አንተ እንዳትጎዳ ነው ችግር። እንትን በቃ ወደ ስራው ግባ። እንትን አትበል አትናደድ። እሺ ነው የገበረ? አዎ ፈረፋንጎ እንዴ ኖ ይጎዳል። በእናትህ ተው እንዴ! ኖ በእናትህ ኧረ በእናትህ ስራዬን እንዴ! ስራዬን አክብረኝ። ሶሪ ሼፍ ቢቸገር እባላለሁ። ዛሬ አጠር ያለች ቁርስ አሰራር አሳያችኋለሁ። የሚያስፈልጉን ግብአቶች ሽንኩርት፣ ቅቤ፣ ዝንጅብል፣ እንክብል፣ የዝንብ ዳሌ፣ የእንቁራሪት አፍርተ ስጋ፣ የርግብ ቁርጭምጭሚት፣ ድማሚት፣ ጥጥ፣ ብልጥጥ፣ ብርቱካን፣ ሐመልማል፣ ኮለሪማ፣ ማማ፣ ፉል፣ የፉ፣ ደብርጃን፣ ጄኪጃን። ናኑ እሺ ምንድነው? ስሚኝ ስታርጊ ምን መሆን ነው ፈልጊው? አለማድረግ ማለት እኔ ምን አስጨነቀኝ? እንደነማይ እንደናባይ ዘይት 2500 ገባ፣ ሽንኩርት 100 ብር ገባ ብዬ በጨረቅ ብድር ገና ካሁኑ ራሱ ሰጭብስ 30 ብር ገብቶብኝ ያለ ለራሴ ተጨርቅ ያለው። አረ ራሳቸው ይወጡት። ስለዚህ ማድረግ አትፈልጊም? እሺ ለሚመጣው ትውልድ ደግሞ እንዳትመጣ ብለሽ እኮ በጣም ብዙ ልጆች እየተወለዱ ነው አሁን ላይ። ምንድነው ግን አትንጣ ብዬው ከመጣ ያገባኝ ይወጣው አንቺም ጨንቆሻል በመምጣት ሻለ ነው የድሞ ወድነት ይወጣው እንግዲህ ብዬው መጣው አይደል? ይወጣው የጎፍጣጣ ብቻ ደህና ደሪ። እሺ ማማዬ በረከት በመብራን እብን ነው ቶይ አይ እሺ ቻለሽ እኔ ማለት ነው አንተ የማይሰማበት ይሄን እንደምገባ ወይ አምስቴላ ምን ማለት ነው? በቃ ዞር በል ካጠገቤ። ደህና ደሪ። አሬማ ሳላገኝ አልገባም። ሰልክ ታክሲ ሰልክ ይሄ ይመስላል። አንተ ሰላም ነው? እሺ ሰላም። ቲክቶከር ፈልግ እንትን ለመኪና አስገዛ ነው። ስንት ላይ ከገባ ትገዛለህ? ለማን ማለት ለኔ ነው። ስንት ላይ ከገባ መኪና ትገዛለህ? ስንት ፎሎወር አለ? ፎሎወር ምናምን አልጠቀምም። ስንት ከገባ ትገዛለህ? 4 ሚሊዮን ሪፖስት ጋር ፒያሳ አንዴ ባስ አታስመልጠኝ። አንዴ ያዘው አንዴ ቦታ ለማችን ልጅ እዛች ጋር የምትገኘው ልጅ ሄጄ ስልክ ቁጥሯን እቀበላታለሁ። በርጠቢው ሳትቀበላትም ብሎኝ ነው። አቅሜን አሳያለሁ። መቼም ነው የማታረገው። ተመልከቱ፣ ችሎታዬን ተመልከቱ። ከበላ ቆየ ለዛ ነው። ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንደ ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንደ የምጥለው። ታውቃለህ ምን ያህል ዘናጭ እንደው አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠልብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ይቀልዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሸውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓሊ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። ባለፈው ራሱ ስጦታ ነው ብሎ የሰጠች ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታየው ማለት ነው ሌላ 2 ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ ብትገቢ ዘገየ ብረታ ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አላስኩሽም ነበር እኮ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ
አባ ራበኝ። ምን ራበኝ? ወንድሜ አይዞህ ታስታውቃለህ እንደራበ ቆየ ከበላ ጌታ ሆይ አይዞህ ወንድሜ የዛሬን ነው እንጂ የነገን ማንም አያውቅም እንደማትበላ ወንድሜ። እኔ አሁን ተርበህ በማየቴ እጅግ በጣም ጥሩ ነው የተረበሽኩብህ። ያማረህን መስበላበት ቀን ይመጣል። ሸክላ ጥብስ ጎረድ ጾም ከሆነ ደግሞ አገልግልህ ምን ይጨመር እየተባልክ እንደምትበላ በጣም እርግጠኛ ነኝ ወንድሜ። አይዞህ እሺ፣ ቀና ብለህ ተራመድ። ዛሬ እኔን ጥሎልሃል። ለማን አባቱ ብለህ ነው ዝቅ የምትለው? ና ያዜን ያሻህን ብላልኝ ወንድሜ። በዚህ ምን ነው ሌላም ሰው ጠይቃ ዳቦ አይደል እንዴ ያልከኝ? ዳቦ እንኳን አይችልም እኮ። የድሃ ችግሩ እኮ ነው። አምጦ ነው። ሰላም ወንድሜ፣ አርቲስቱ ነህ አይደለ? ተከታታይ ድራማ ላይ የምትሰራው? አዎ። የሆነ ነገር ልነግርህ ፈልጌ ነበር። እሺ ይቻላል። ባለፈው የመጨረሻ ክፍል ላይ ያለቀው እንጀራ እናት ውሃ ስትሰጥ ነው አይደለ? ልጠጣ ብለህ እንዳትጠጣ መርዛለሁ ከጠጣ ትሞታለህ። ፊልም እኮ ነው እሱ። እንደዛ አይደለም። ይኸውልህ እንጀራ እናትህ ከሌላ ወንድ ጋር ግንኙነት አላት፣ ፍቅረኛ አለ፣ ሌላ ፍቅረኛ። አንተና አባትን ለማስገደል ተመካክረዋል። ከዛ በኋላ ላይ አባትን ሀብት ለመውረስ ማለት ነው። ይኸውልህ ከጠጣ ትሞታለህ። እኔ ነግሬሃለሁ። ከፈለክ ቅመሰው። አረ ወንድሜ ስክሪፕት ነው ተውተው። ምን እሱ ብቻ ይኸውልህ ከፍቅረኛ ጋር እንድትለያይ ማለት ነው። ከሌላ ሴት ጋር አስክራ ከሌላ ሴት ጋር አልጋ ላይ እንድተኛ አድርጋ ከዛ በኋላ ለፎቶ አንስታ ለፍቅረኛ ልካ እንድትጠላ ያደረገች እንጀራ እናትህ ነች። አረ በእናትህ ተፋታኝ። ምንድን ነው የምትለኝ እንዴ? እኔ እኮ ለራስ ብዬ ነው እንዴ። ወይ ጉድ! እኛው ዘርሰናችሁ እኛው አፈምሰናችሁ እኛ ላይ ትጠግባላችሁ ወይ አርቲስት